ሰላም አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ሰላም ብያለሁ የዩቱብ ቤተሰቦቼ፣ የስደት እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ብዝዝት ይበለልኝ። እንዴት ናችሁ? ሁሉ መልካም፣ ሁሉ ሰላም ነው ወይ? ስራ እንዴት ይዟችኋል? እንዴት ይዟችኋል ስራ? እናት ቤት ያለ ሰው መቼም በጣም እንደሚከብድበት አውቃለሁ፣ በራሴ እያየሁ ስለሆነ ማለት ነው። ቀርጬ አሳያችሁ ነበረ አዙማ ብለው ማለት ነው። አዙማ እና እንዴት ምን ያክል እንትን እንዲያለኝ ማለት እቀርጻለሁ ብዬ ነበር፣ ግን አይወዱም። ያኔ ቤታቸውን ሲቀርጹባቸው ስለማይወዱ አልቀረጽኩትም ማለት ነው። ያኔ የምሰራውን ምናምን ነገር ማለት ነው። እና እነሱ ስለማይወዱን ያልቀረጽኩት። ብታዩት በጣም ከባድ ነው። የወንዶቹ እንግዳ ማረፊያ የወንዶቹ እንግዳ እንኳ ራሱ ማለት ነው የስትራ ትልቅ አዳራሽ አለ አይደለ? የስትራ ቦታ ነው የሚያክለው እና በጣም ከባድ ነው። በዛ ላይ ደግሞ እግሬን ያመኛል። ዱአ አድርጉልኝ የመረው ላይ እና በዛ ላይ እግሬን ያመኝ ነበር። ተውኝ ሙቼ ነው የተነሳሁት ላይ ማለት ይቻላል። አዙማ ብለው እዚህ ወንዶችም ሴቶችም ማለት ናቸው። መቼም ታውቃላችሁ፣ የምታውቁ ታውቃላችሁ። እና ጋይስ እንደው አላህ ከስደት ያውጣን። የምር በጣም ከባድ ነው። ሀገር ቤት ላለው ሰው በቃ እንደዚህ ቀላል መስሎ ነው የሚታያቸው። ወይ ፎቶአችንን ሲያው ወይም ደግሞ ብቻ ቀላል ይመስላቸዋል። ግን እዚህ ያለ ሰው ምን እያሳለፈ እንደሆነ እንዴት እየሆነ እንደሆነ አይረዱም ማለት አያውቁም። ብቻ ከባድ ነው። ጤና ሆነን መተን እንደገና በሽተኛ ሆነን መግባት ነው ወላሂ። አሁን እኔ እግሬን የሚያመኛል፣ ልቤን የሚያመኛል። እግሬን ደግሞ ያመመኝ ምክንያት እነሱ እግራቸውን ያማቸዋል እና የኔን ጫማ እየለበሱብኝ ማለት ነው። በዚህ አጋጣሚ ግን እግራቸውን የሚያማቸው ሰዎች ጫማቸውን አታስለብሱ፣ ወላሂ ነው የምላችሁ። እኔ እንደዚህ የሚተላለፍ የሚጋባ ቢሆን ኖሮ አላስለብስም ነበረ። እንደገናም ደግሞ እንትን አልልም ማለት እጠነቀቅ ነበር። እኔ ግን ይሄንን አላቅም። እንደሚያማቸው አውቃለሁ፣ ግን እኔ ይተላለፋል ብዬ አስቤም አላቅም። የኔንም ጫማ ይለብሳሉ፣ የሽንት ቤቱንም ጫማ ያው የመጣው የሄደው ነው የሚለብሰው፣ እንግዲያው ምኑም ማለት ነው። እና እኔም እንደዛው ስለብስ መጨረሻውን እንደነሱ ታመመር እርፍ አልኩኝ እላችኋለሁ። እና ከባድ ነው ጋይስ። ደግሞ እግሬን የሚያመኝ ይሄ ከተረገዜ ጋር ነው። በጤ የለውም እኔ ዝም ብሎ ውስጡን ነው የሚያመው። ብቻ ከባድ ነው። እና ራሳችሁንም ጠብቁ ጋይስ። እንደዚህ አይነት የሚያማቸው ምናምን ከሆነ ጫማችሁን ተጠንቀቁ። እኔ በራሴ ስላየሁ ነው። ከባድ ነው። እና ቤተሰብ እንዲሁ ራሳችሁን በተቻላችሁ አቅም ጠብቁ። የምር የሆነ ነገር ብንሆን ዞር ብለው አያውንም። አሁን እንደዛም በማንቀን በጤናችን ጊዜ እንደዚህ ድፍት እንደምንሰራላቸው አንድ ቀን የሆነ ነገር ብንሆን አይወዱም ወላሂ። አንዲት ጓደኛዬ የነበረች እና አለቅጥ ማለት ስራም ያበዙባታል። በቃ እሷም ትሰራለች። መጨረሻውን ልቧን አመማት። ያኔ ደም ያስተፋታል። ከዛ ሐኪም ቤት መውሰድ የለ ሀገርም አናስተፍርም ሐኪም ቤትም አንወስድም ብለዋት
በቃ ያኔ አንድ ክፍል ቁጭ ብላ ዲም ነበር የምትተፋው እና በቃ ያው ልጅቷ ቲክቶክ የምትጠቀም ስለነበር የቲክቶክ ጓደኞች ምናምን ነበሯት እና ለነሱ ተናግራ በቃ ልሞት ነው ምናምን ብላ ተናግራ እንደገና እነሱ ለትላልቅ ፎሎወር ላላቸው አድርሰውላት እንዲሁም ሀቢባ ቤት ማለት ነው። እንዲሁም ሀቢባ ስትናገር ሰምታችሁ ከሆነ የሀርቦያ የሚል አካውንት ያላት ማለት ነው እሷ ማለት ነው። እና ያው ሀገር ገባች እሷ ኤጀንሲዋን አናግራላት፣ ኤጀንሲዋ ደግሞ ሰዎቿን አናግራ ሀገር እንዲያሳፍሯት አድርጋ አሳፈሯት እላችኋለሁ። እና ከኛ የሆነ ነገር ቢጎል አያስቀምጡንም ወላሂ። እና በተቻላችን አቅም ራሳችንን መጠበቅ የኛ ኃላፊነትና የኛ ግዴታ ነው። እነሱ ችግር የለባቸውም። አንዷን ያመጣሉ፣ አንዷን ጤነኛዋን ያመጣሉ። እና ብቻ ከባድ ነው ወላሂ። እንደው አላህ ከስደት አውጥቶ እኛንም እንደው ያሰብነውን አሳክቶ ከስደት አውጥቶ የራሳችንን ኑሮ እንድንኖር ያድርገን። የምር በጣም ከባድ ነው በስደት የሚያሳልፍ ሰው፣ በጣም በጣም ከባድ ነው። እና ውዶችዬ በተቻላችሁ አቅም ራሳችሁን ጠብቁ። አንድ ቀንም ራሱ አመመን ብንተኛ አንድ ቀንም ራሱ አያስቀምጡንም። አላህ ጤናችንን ይስጠን፣ ብርታቱንም ጤናችንም አቅሙንም ሁሉ ነገሩንም ይስጠን አላህ እና በሰላም ለሀገራችን ያብቃን። ብቻ ከባድ ነው ስደት ዓለም ውስጥ የሚኖር ሰው ስንት ነገር ነው የሚያሳልፈው። ስንት የሰው ፊት እንቅልፍ የለ፣ የስራው ብዛት ብቻ ከባድ ነው። በዛ ላይ አመመኝ ብሎ የሚተኛበት አይደለም፣ ደከመኝ ብሎ የሚታረፍበት አይደለም። የምር በጣም ከባድ ነው። ግን ወላሂ እንደው የአረብ ሀገርን ሴት ገንዘብ የሚበላ ሰው እሳት እንደሚበላ ሰው ነው እምቆጥረው የማየው ወላሂ። ልክ እሳት አንስቶ እንደሚበላ ሰው እና ከባድ ነው። የሰው ደም የሰው ስጋ እንደመብላት ነው። ይህን ያኔ የአረብ ሀገርን ሴት ገንዘብ መብላት ማለት ነው። እና በጣም ከባድ ነው። አላህ ጤናችንንም አቅሙንም ብርታቱንም ይስጠን። እና ደግሞ በተቻለን አቅም ሰራ አድርገን ወደ ሀገር ለመግባት እንሞክር። የሰው ሀገር ያኔ በቃ የሆነ በሽታ አፍርተን ወይ ልብ ድካም ወይ የሆነ ነገር ብቻ እዛ ሀገር ታውቃላችሁ፣ ሙቀቱ ምኑ ይሄ ብቻ እንኳን ራሱ የሆነ በቃ በጣም ከባድ ነው። እና በተቻላችሁ አቅም ያኔ ሰራ አድርጋችሁ ወደ ሀገር ለመሄድ ሞክሩ። እና ይሄንን ነው የምመክራችሁ፣ እኔ የምመክራችሁ እንደዛ ነው። ራሳችሁንም ጠብቁ። ሰራ አድርጋችሁም ወደ ሀገር ለመግባት ሞክሩ። በተለይ እኛ ሴቶች ከባድ ነው እና በርቱልኝ ጋይስ። እናም ደግሞ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ፣ አበረታቱ የስደት እህት ወንድሞቼ እና አበረታቱኝ። እርስ በርስ የምንደጋገፍ ቢያንስ ሀገር ስንገባ እንኳ እንድንሰራበት ማለት ነው። እና ጠንክሩልኝ፣ በርቱ። እናም ደግሞ ላይክ ሰብስክራይብ አድርጉኝ። ሀሳብ አስተያየታችሁንም ኮሜንት ጻፉልኝ እና አብሽሩልኝ ውዶቼ፣ ጠንክሩልኝ። ሰላም ሁኑ። ሰላም ያገናኘን።